ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? በተለይ ስምንተኛ ክፍል ተማሪዎች አሁን ወቅቱ የሪጂናል ኤግዛም ወይም ክልላዊ ፈተና የምትወስዱበት ሰዓት እየደረሰ ነው። በመሆኑም ከተለያዩ የፈተና ምንጮች ጥያቄዎችን መስራት እጅግ ለእናንተ አስፈላጊ በመሆኑ እስኪ እነዚህን ጥያቄዎች አብረን እንግዲህ ማብራሪያ የሚያስፈልጋቸውንም እያብራራን ከተለያዩ ግሬድ ሌቭል በተለይ ከ7 እና ከ8 የወጡ ጥያቄዎች ናቸው። እነሱን አብረን የምንሰራበት ሁኔታ ይኖራል። እንግዲህ ይህንን ቻናል ፎሎ በማድረግ የተለያዩ የሚለቀቁ የስምንተኛ ክፍል ጥያቄዎችን በማግኘት ራሳችሁን ለቀጣዩ ፈተና ማዘጋጀት ትችላላችሁ። So the first question, which one of the following is the correct order of layers of atmosphere from the lower to the upper? ወይም ከታችኛው የአትሞስፌር ንጣፍ ወደ ላይኛው በምንሄድበት ጊዜ ትክክለኛ የሆነው ኦርደር የትኛው ነው ወይም ቅደም ተከተል ለማለት ነው የጥያቄው ይዘት። ሶ ቾይስ ኤ ስትራቶስፌር፣ ቴርሞስፌር፣ ሜሶስፌር ኤንድ ትሮፖስፌር። ቾይስ ቢ ቴርሞስፌር፣ ስትራቶስፌር፣ ትሮፖስፌር፣ ሜሶስፌር። ቾይስ ሲ ትሮፖስፌር፣ ስትራቶስፌር፣ ሜሶስፌር ኤንድ ቴርሞስፌር። ቾይስ ዲ ቴርሞስፌር፣ ሜሶስፌር፣ ስትራቶስፌር ኤንድ ትሮፖስፌር። So what is the correct answer? The correct answer is it is choice C. Choice C. As you observe here, choice C, the first layer or the lower layer, it is troposphere, and the next layer, it is stratosphere, and the middle layer, what you call it, mesosphere, and the last or the upper layer, what you call troposphere, I mean thermosphere. እንግዲህ እያንዳንዳቸውን ለማየት ያው ጊዜ እንዳንወስድ ፎር ኤግዛምፕል የመጀመሪያው ትሮፖስፌር ይሄ ሎወር ላየር እያልን የምንጠራው ኦር ዘ ላየር ዊ ሊቭ ዊዝን ኢት ወይም እኛ አሁን የምንኖርበት ነው። ኢት ሚንስ ከ8 ኪሎ ሜትር እስከ 16 ኪሎ ሜትር ከፍታ ባለው ውስጥ የሚገኝ ነው። when I say this 8 ኪሎ ሜትር ማለት as you know the highest mountain in the world is Mount Everest which extends how many meter? Around 8,848 ሜትር። ወደ ኪሎ ሜትር ስንቀይረው ኦልሞስት 8.8 ኪሎ ሜትር እንደማለት ነው። ስለዚህ ከዚህ ከኤቨረስት ማውንቴን ጫፍ ላይ ሆነ ስንለካው እስከ 8 ኪሎ ሜትር ድረስ ኤክስተንድ የማድረግ እንትን አለው ማለት ነው። እዛ ላይ ወጣን በምንለካበት ጊዜ from the sea level ወይም ከባህር ጠለል ላይ በምንለካበት ጊዜ it extend up to 16 ኪሎ ሜትር። the end point what you call it or the boundary or the end point of troposphere is known as tropopause ብለን እንጠራ። ፓውዝ ሚንስ ስቶፕ እንደማለት ነው። ስቶፕ ወይም ማቆም። ስለዚህ ይሄ ትሮፖስፌር የምንለው ከፍታ ሲጨምር ሙቀት እየቀነሰ የሚሄድበት የአየር ንጣፍ የመጨረሻ ኢንድ ፖይንቱ ትሮፖስፌር ትሮፖፓውዝ ተብሎ ይጠራል ማለት ነው። the next one is stratosphere. stratosphere ሁላችሁም እንደምታውቁት it is the second layer ኦዞን ላየር እያልን የምንጠራው ኦዞን ላየር means 3 oxygen molecule is a very important layer that protect us from ultraviolet radiations ወይም እነዚህ በጣም ጎጂ የሆኑ ከፀሐይ በሚለቀቁ ጨረሮችን እነሱን አብዞርብ አድርጎ የሚያስቀር ወይ ደግሞ የሚከላከል ንጣፍ ነው። የ3 ኦክሲጅን ሞለኪውል ንጣፍ ነው። ስለዚህ ይሄ ንጣፍ የሚገኘው በዚህ በስትራቶስፌር እያልን የምንጠራው የአየር ንጣፍ ውስጥ ነው ማለት ነው። ሌላው ይህ ንጣፍ ወይም ስትራቶስፌር የመጨረሻ ኢንድ ፖይንቱ ስትራቶፓውዝ ተብሎ ይጠራል። እስከ 50 ኪሎ ሜትር ድረስ የተዘረጋ ነው። እስከ 50 ኪሎ ሜትር ድረስ። ሶስተኛው ላየር ሜሶፓውዝ ወይም ሚድል ላየር እያልን የምንጠራው ነው። ከ80 እስከ 85 ኪሎ ሜትር ባለው ኢንተርቫል ውስጥ የምናገኘው የአየር ንጣፍ ነው። ይህ እንግዲህ it is the coldest and the darkest layer ብለን የምንጠራው ነው። the coldest and darkest layer እያልን የምንጠራው የአየር ንጣፍ ነው።
እንግዲህ በዚህ የአየር ክልል ውስጥ ሜትሮይድስ በርን ዳውን ወይም እንደዚህ ሹቲንግ ስታር እያልን የምንጠራቸው ወይም ተወርዋሪ ከዋክብት እያልን የምንጠራቸው በዚህ በሜሶስፌር ውስጥ በሚገጥማቸው ከፍተኛ የሆነ ፍሪክሽን ወይም ፍትጊያ ምክንያት በርን የሚሆኑበት ወይም አብዛኛውን ጊዜ ተቃጥለው የሚቀሩበት የአየር ንጣፍ ነው ማለት ይቻላል። ስለዚህ በጣም ቀዝቃዛ፣ በጣም ደግሞ ድቅድቅ ያለ ጨለማ ያለበት እንዲሁም ደግሞ ሜትሮይቶች በርናውት ሆነው የሚቀሩበት የአየር ንጣፍ ይሄ ሜሶፓውዝ ወይም ዘ ሚድል ላየር እያልን የምንጠራው ነው። የመጨረሻው ቴርሞስፌር እያልን የምንጠራው ነው። ቴርሞ ኢት ሚንስ ሆተስት በጣም ሞቃት የሆነ ኦልሞስት ኢት ኤክስተንድስ ቱ ዘ ኢንተርፕላኔታሪ ስፔስስ ወይም ከዚህ ከ80 እስከ 85 እስከ 1000ዎቹ ኪሎ ሜትር ድረስ የተዘረጋ የአየር ንጣፍ ነው። እንግዲህ ዘ ሆተስት እያልን የምንጠራው ነው። ይሄን ዘ አውተር ፓርት ኦፍ ዘ አትሞስፌር ኤንድ ዘ ሆተስት ዋንስ ኢት ካን ቢ ዲቫይድድ ኢንቱ ቱ አዮኖስፌር ኤንድ ኤግዞስፌር ተብሎ ይጠራል። አዮኖስፌር ኤንድ ኤግዞስፌር። እንግዲህ አዮኖስፌር ማለት አይን ስፔሻሊ ኤሌክትሪካሊ ቻርጅድ የሆኑ አዮኖች የሚገኙበት ፓርት ነው የአዮኖስፌር እያልን የምንጠራው። ስለዚህ ትክክለኛው መልስ ቾይስ ሲ ትሮፖስፌር፣ ስትራቶስፌር፣ ሜሶስፌር ኤንድ ቴርሞስፌር ነው። ዘ ሰከንድ ኩዌሽን ዘ አብሶሊት ኪንግ ኦፍ አኒሸንት ሜሶፖታሚያ ዋዝ ኮልድ ብላንክ። ዘ አብሶሊት ኪንግ ኦፍ አኒሸንት ሜሶፖታሚያ ዋዝ ኮልድ ብላንክ። ከዚህ ነው ሜሶፖታሚያ የምንላት እንግዲህ በአሁኑ እነ ኢራን ምናምን ባሉበት አካባቢ በጢግረስ እና ኤፍራጥስ ወንዞች መካከል ተፈጥሮ የነበር ቀደምት ስልጣኔ ነው። ስለዚህ የዚህ ስልጣኔ አብሶሉት የሆነ ኪንግ ወይም የንጉሳቸው መጠሪያ ታይትል ምን ተብሎ ይጠራል ነው? ኤ ድራቪዲያንስ፣ ቢ ኮንሱልስ፣ ሲ ሉጋልስ፣ ዲ ፋሮስ። what is the correct answer? Please try yourself. The correct answer is choice ሲ ካላችሁ አሁንም ትክክል ናችሁ ማለት ነው። እያንዳንዳቸውን ግን ለማየት ያህል ድራቪዲያንስ እያልን የምንጠራቸው እነዚህ የጥንት ኢንዲያ ሲቪላይዜሽን መስራች የሆኑ ህዝቦች ናቸው። ድራቪዲያንስ ተብለው ይጠራሉ። ኮንሱልስ አዚ ነው በሮማን ስልጣኔ ዘመን ወቅት እነዚህ የሃውስ ኦፍ ፒፕል ሪፕሬዘንታቲቭ ተብለው የሚጠሩ ወይም የሚወከሉ ከፍተኛ የሆነ የስልጣን አካል ወይም የስልጣን ደረጃ ያላቸው የምክር ቤት ስብስብ ናቸው። ሉጋልስ ዘ አንሰር ኢዝ ሉጋልስ ኢት ኢዝ ዘ ታይትል ዊች ኢዝ ጊቨን ፎር ሜሶፖታሚያን አብሶሉት ኪንግ። ፋሮስ ኦል ኦፍ ዩ ኖ ኢት ኢዝ ዘ ታይትል ጊቨን ቱ ዋት ዘ አኒሸንት ኢጂፕሽያን ሲቪላይዜሽን። ኦኬ ዘ ሰርድ ኩዌስችን ዋት ኢዝ ዘ አፐር ሊሚት ኦፍ ትሮፖስፌር? ዘ አፐር ሊሚት ኦፍ ትሮፖስፌር አይ ቲንክ ቅድም ለማብራራት ሞክሬዋለሁ ይህን ጥያቄ። ትሮፖስፌር አፐር ሊሚቱ ወይም ባውንደሪው ምን ተብሎ ይጠራል ነው? ኤ አዮኖስፌር፣ ቢ ኤግዞስፌር፣ ሲ ሜሶፓውዝ፣ ዲ ትሮፖፓውዝ። ኢፍ ዩ ሴይ ቾይስ ዲ ኢዝ ዘ ኮሬክት አንሰር። ትሮፖፓውዝ ኢዝ ዘ አፐር ሊሚት ኦፍ ትሮፖስፌር። እንግዲህ በዚህ በትሮፖስፌር ውስጥ በተለይ በትሮፖፓውዝ አካባቢ ጀት ስትሪም ወይም ሃይ ቬሎሲቲ ዊንድ የሚገኝበት አካባቢ ነው። ኦኬ ኩዌስችን ናምበር 4 አሎንግ ዊች ሪቨር ቫሊ ዘ አኒሸንት ቻይኒስ ሲቪላይዜሽን ፍሎሪሽድ? አሎንግ ዊች ሪቨር ቫሊ ዘ አኒሸንት ቻይኒስ ሲቪላይዜሽን ፍሎሪሽድ? ኤ ኢንደስ ሪቨር ቫሊ፣ ቢ ያንግቲዝ ሪቨር ቫሊ፣ ሲ ናይል ሪቨር ቫሊ፣ ዲ ቲግረስ ሪቨር ቫሊ። The correct answer is choice B. If you say choice B, you are correct. ያንግቲዝ ሪቨር እንግዲህ በቻይና አብዛኞቹ ጥንታዊ ስልጣኔዎች ወንዞችን መሰረት አድርገው ወይም በወንዞች ዳርቻ ወይም ወንዞችን ተከትለው የተቆረቆሩ ናቸው። ለዚህም የራሳቸውን ምክንያት አላቸው። በተለይ ፈርታይል የሆነ ግራውንድ ወይም ለግብርና
አብዛኛው ስልጣኔ በዓለም ላይ የተመሰረተው ግብርና መሰረት አድርጎ ነው። ስለዚህ ለግብርና አስፈላጊ የሆነውን ፈርታይል ግራውንድ ለማግኘት እነዚህ ወንዞችን ወይም የወንዞችን ተፋሰስ ተከትለው ይቆረቆራሉ ማለት ነው። ላይክ ዛትስ ይሄ የቻይና ስልጣኔም የአንግቲዝ ሪቨር ብለን በምንጠራው አካባቢ ወይም ይህን ወንዝ ተከትሎ የተፈጠረ ነበር። ኢንደስ ሪቨር ቫሊ የምንጠራው ኢንደስ ሪቨር የኢንዲያ ወይም የኢንዲያ ስልጣኔ ኤንሸንት ኢንዲያ ስልጣኔ የተቆረቆረበት ወንዝ ነው። ናይል ሪቨር ቫሊ which is related with mostly with ancient Egypt as we know Nile is the gift of Egypt. It means no life without Nile river in Egypt. ቲግረስ ሪቨር ቫሊ ይሄ ደግሞ የተቆረቆረው ይሄ ደግሞ ይህ ወንዝ ለሜሶፖታሚያ ስልጣኔ መሰረት የሆነ ወንዝ ነው። እንግዲህ ሜሶ ኢት ሚንስ ቢትዊን እንደማለት ነው። በማንና በማን ወንዞች መካከል? በቲግረስና በኤፍራጥስ ወንዞች መካከል የተቆረቆረ ወይም የተመሰረተ ስልጣኔ ነበር። ይሄ የሜሶፖታሚያ ስልጣኔ ለምንጠራው። ሌላው ኩዌሽን ናምበር 5 one of the following is not method of natural resource conservation. one of the following is not method of natural resource conservation ወይም የተፈጥሮ ሀብትን መጠበቂያ ዘዴ ያልሆነው የትኛው ነው? እንግዲህ ናቹራል የተፈጥሮ ሀብት ማለት ሪሶርስ which are naturally gifted without the allocation of human capital or የሰው ልጅ ጊዜና ገንዘብ ኢንቨስት ሲያደርግባቸው በተፈጥሮ የምናገኛቸው ሀብቶች ምን ተብለው ይጠራሉ? ናቹራል ሪሶርስ። ስለዚህ እነዚህን የምንጠብቅበት መንገድ ያልሆነው የትኛው ነው? ኤ ሪፎረስቴሽን፣ ቢ አፎረስቴሽን፣ ሲ አግሮፎረስቴሽን፣ ዲ ዲፎረስቴሽን። ኢዝ ኤ ቬሪ ኢዚ ኩዌሽን። ዘ አንሰር ኢዝ ቾይስ ዲ ዲፎረስቴሽን። ሪፎረስቴሽን after we cut down plants we have to replace again. So this system of natural resource conservation particularly related with forest. ስለዚህ ፕላንቶች ወይም እጽዋቶች ለተለያየ አገልግሎት እንጠቀምባቸዋለን፣ እንቆርጣቸዋለን። ነገር ግን የመተካት ሂደት መኖር አለበት። ስለዚህ እጽዋቶች ለተለያየ አገልግሎት ቆርጦ ተጠቅሞ በስራቸው ወይም በምትካቸው የመተካት ሂደት ሪፎረስቴሽን ተብሎ ይጠራል። አፎረስቴሽን እያለ የምንጠራው ሌላው ደኖችን የምንጠብቅበት ዘዴ ወይም ደኖች የደን ሽፋንን የምንጨምርበት ዘዴ ነው። አፎረስቴሽን it means growing or planting trees or plants in an area where there is no plant coverage previously ወይም ከዚህ በፊት የእጽዋት ሽፋን ባልነበረበት አካባቢ ደኖችን የመትከል ወይም የማልማት ሂደት ነው። ወይም ቤር በሆነ ላንድ ምንም የደን ሽፋን ባልነበረበት አካባቢ አዲስ ወይም ኒው ፕላንት መትከል፣ አዲስ ፕላንት መትከል ምን ተብሎ ይጠራል? አፎረስቴሽን እያልን እንጠራዋለን። አግሮ ፎረስቴሽን እያልን የምንጠራው ይሄ ብዙ ጊዜ ከምን ጋር የተያያዘ ነው? ከግብርና ሙያ ጋር የተያያዘ ነው። ግብርና ሙያ በምንሰራበት ጊዜ አብረን በአንድ በኩል የግብርና መሬቱን የአፈር ለምነት ወይም በጎርፍ ወይም በንፋስ እንዳይሸረሸር ለመከላከል የአግሮ ፎረስተሪ ወይም ደግሞ ከግብርና ጋር ተያያዥነት ባለው ሁኔታ ደኖችን ማልማት እንችላለን። ይሄ አግሮ ፎረስቴሽን ፕሮግራም እያልን የምንጠራው። ዲፎረስቴሽን ካቲንግ ዳውን ኦፍ ፕላንትስ ኦር ኢንዲስክሪሚኔት ካቲንግ ዳውን ኦፍ ፕላንትስ ኢዝ ዲፎረስቴሽን። ይሄኛው እጽዋቶችን መቁረጥ ወይም መጨፍጨፍ ስለሆነ ምን ተብሎ ሊወሰድ አይችልም? የናቹራል ሪሶርስ ኮንሰርቬሽን ሜትድ ብለን አንወስደውም። እንግዲህ ናቹራል ሪሶርስ ሲባል ኖት ኦንሊ ፕላንትስ፣ ውሃ አለ ወይም ወንዞች፣ ሶይል አለ። እንግዲህ የሶይል የአፈር ለምነትን የምንጠብቅባቸው በርካታ ዘዴዎች አሉ። እነሱን ቀጣይ እንግዲህ በአንዳንድ ርዕሶች ወይም ደግሞ እነዚህ የሚመለከቱ ጥያቄዎች ካሉ እያብራራን የምንሄድ ይሆናል። እስኪ ለዛሬ የመጨረሻ ጥያቄያችን ኩዌሽን ናምበር 6 ይሁን። The philosophy of Confucianism is emerged in blank. The philosophy of Confucianism is emerged in blank. A.
ቻይና፣ ቢ ኢንዲያ፣ ሲ ሜሶፖታሚያ፣ ዲ ኢጅፕት። አይ ቲንክ ኢት ኢዝ ሞስት ፋሚሊያር ኢዝ ኖት ኒው። ኮንፊሽየስ ዘ ግሬት ብለን የምንጠራው እንግዲህ ታላቁ የቻይና ፈላስፋ የነበረ ሰው ነው። እንግዲህ ከታላቁ የቻይና ፈላስፋ ከኮንፊሽየስ ድራይቭ የተደረገ ነው። ሶ ዘ ኮሬክት አንሰር ኢዝ ቻይና። ኮንፊሽያኒዝም ኢት ኢዝ ዘ ፊሎሶፊ ዊች ኢመርጅድ ኢን ቻይና ኤንድ ዘ ኔም ኢዝ ድራይቭድ ፍሮም ዘ ግሬት ፊሎሶፈር ኮንፊሽየስ ዘ ግሬት። እንግዲህ ለዛሬ እነዚህን ጥያቄዎች ከሰራን ይበቁናል። ቀጣይ እንግዲህ በሌሎች ጥያቄዎች የምንመጣ ይሆናል። እናንተ እንግዲህ በረታችሁ አጥኑ፣ ተከታተሉ።